ይሄ አሁን ያየነው ቪዲዮ ሴቶቹ እንዲሆኑ ያደረገው ማን ነው? ወንዶቹ አይደሉም እንዴ? ማለት በቃ የተንቆጠቆጡ ሴቶችን ብዙ ጊዜ ወንድ ልጅ ስለሚፈልግ ሴቶቹ ተበድረውም ተለቅተውም ተንቆጥቁጦ ይሄዱላቸዋል። ባገቧቸው ማግስት እንደዚህ ግንጥልጥል ይላሉ ማለት ነው። ሲገነጣጠሉ አብሮ እሱም ይገነጠላል። ዞሮ ዞሮ እንደዚህ አይነት ነገር ሴቶቹ እንዲሆኑ ያደረጉት ወንዶቹ ናቸው ብዬ ነው የማስበው እንጂ በሴቶቹ አልፈርድም። ምክንያቱም ያው ሁለት ዟሪ ነው፣ ወንድም ይዞራል ሴቷም ትዞራለች። ሲገናኙ ያኛውም የዘኛውን ፍላጎት የኛውም የዘኛውን ፍላጎት ማውጣት ስለሚፈልጉ ነው። ድሮ እንኳን ሴት ልጅ የምትታጨው የት ነበር አሉ? ለቅሶ ቤት ወይም ውሃ ልትቀዳ ስትሄድ፣ ያው ጠዋት ከእንቅልፏ እንደተነሳች ውሃ ልትቀዳ ስትሄድ እውነተኛ መልኳ ይታያል ማለት ነው። ወይም ደግሞ ለቅሶ ቤትም ያው ለቅሶ ነው፣ ስታለቅስ ስለምትከርም ውበቷ ይታወቃል ማለት ነው። አለበለዚያ በየሜዳው የምታገኟቸው በኋላ የሚወላልቁ ናቸውና ያው እየጠጋገን ከመኖር ነው እንግዲህ ምን ታርቀዋለህ?